cargo. Emotional damage. ሲከሰም አንተ ነህ ከሰው በታች አድርገኛ አንድ ቀን ሳልከስም ዞር በል መች ይገባል እውቀትና ከገንዘብ እሺ ሶስተኛው ጥያቄ ደግሞ ከገንዘብና ገንዘብ ቆይ እንጂ ሁለተኛው መች ነገርኩሽ ገንዘብ በቃ እንዴት ሁለተኛው መች ሰማሽ ምንም ይሁን ገንዘብ ንግድ ባንኮች እባካችሁ ይሄን ያህል ብር ገብቷል ይሄን ያህል ብር ወጥቷል ውጪ ማለት ነው አታዋሩኝ እንኳን አደረሰሽ የሚያስብል ብር እንደሌለኝ ማለት ነው ሁለታችንም እናውቃለን አለበለዚያ ማለት ነው ያለችኝን 600 ብር ይዤ ሌላ ባንክ ሄዳለሁ እሺ ረዳት መልስ ስጠኝ እባክህ ከቀልቤ ልሁንበት ሌላ ነገር ማሰብ አልቻልኩም እኮ ማቴስ አቶ ማቴስ አቤት ቦስ ይኸውልህ አሁን ከ30 ደቂቃ በኋላ የሚመጣ ትልቅ እንግዳ አለ ሴት ናት ቦስ ዝም ብለህ ስማኝ የምንጠብቀው ሰው አማርኛ አይችልም ደግሞ ለእንግሊዘኛ ቦስ ጥርሴን የነቀልኩበት አይደል እንግሊዘኛ ቢሆን ላንተ ነገር ነበር እንዴ እንግዳችን የመጣው ከናይጄሪያ ነው ከሳምንት በፊት የገዛሁትን 10 ሺህ ሄክታር መሬት ከኔ ገዝቶ አሁን ሪስቴት ለመገንባት ነው እዚህ የመጣው ስለዚህ በ10 ደቂቃ ውስጥ አስተርጓሚ ይዘህ መምጣት አለብህ ቶሎ በል ኢሳኪው ላኦሲያ ማቱሻ ሃናንጌ በናይጄሪያ ነው ያወራው አዎ ቦስ ከመጀመሩ ነው ደግሞ ናይጄሪያ ማውራት የጀመርከው መጣል ቦስ አይ ሳላዋ ኢትዮጵያ አፍሪኬ ማኩማሪ ማላ ቦስ ቁርስ እየበላን እናውራ እያለን ከ10 ደቂቃ በኋላ የሚገቡ ኮንቴነሮች ስላሉ እነሱን ለመረከብ ሄዳለሁ ስለዚህ እዚሁን ጨርስ በለው ጃኦ ሙላምፖ ራሞ ላምፔ ካኦዋና ማቦ ለነገሩ ስታይ በደም ታቃት መስልም አጥንተ ላይ ስጋ ይቀቡ ነው የምትመስለው እያለን ጭራሽ ለስድብ ነው የመጣው የቦስም የሰውየውን ብቸኛው ራስ ሆንኩ ማለት አይደል እድሜ በሙሉ ሲፈልግሽ ኖሬ እንዴ ከለሩ እንደዚህ ነበር እንዴ ያለቀበት አንዴ ካጋ በ500 የቱፓን ቀሚስ በ500 ሽፎኗን በ500 ያለቀበት ቀሚሷን በ500 እስኪ ወይኔ ሲያምር ሲያምርብሽ እኮ ካንቺ ጋርም ያልክ ልክክ ነው ስንት ነው ወቱን ደፋብሽ ስንት ነው 500 መጨረሻው 500 ከከራተ እናቴ ይሄ እኮ አዋጡን አይደለም እንሽጥ ብለን ያለቀበት ነው ገበር እኮ የለውም ምን የቱክ እኮ ነው ያገው ውስጥ አይደለም እናቴ እሺ በቃ 400 ልውሰደው ገና ገበር አሰራለሁ አንቺ ደግሞ ችግር አለብሽ 400 ልውሰደው 400 አይዋጣም ቢያዋጣ እኮ ሰጥሽ ነበር እሺ ተው በቃ ነይ በቃሽ አንቺ እኮ ያለኝም 400 ብር A few moments later. አንቺ 4000 ብር የገዛሽው ሽፎን እዚህ መንገድ ላይ ቆሞ በ400 ብር አልገዛሁትም እኔ እንጃ ወይኔ እግዚአብሔር ሲጠልልኝ አዎ
እንጃ ግን እንዴት 400 ብር ሸጠልኝ ሲያምር እንዴ ከለሩ እንደዚህ ነበር እንዴ ኧረ ቆይ ወይኔ ጉዴ ወይኔ ምንድን ናት እቺ ወይኔ ሰራልኝ የታባቴ እጅን እንፈልግ ወይኔ አሁን 1 ሚሊዮን ብር ብሰጥህ ምን ታረጋግበታለህ? 1 ሚሊዮን ብር አሁን ቢሰጠኝ ብሰጥህ ምን ታረጋግበታለህ? ማን ነው የሚሰጠኝ? ማን ይሰጠኛል? ብሰጥህ ምን ታረጋግበታለህ? አንተ ብትሰጠኝ ስጠኛ። ፊት ወጥቶ ነው አንተ ገብተህ ነው አይደለም? ፊቴ የት ነው የወጣው? አይኔ ይወጣና ጸጉር ለማለት ነው። ጸጉሬ ከሆነ አልወጣም፣ እኔ ነኝ ወደ ውጪ እንዲህ የወጣሁት። ጸጉር ወጥቶ ነው ይላል እንደ አይኔ ይወጣና። አንዱ ደግሞ ምን ይላል? አንተ ላይ ያሉ ቅማሎች አፍሪካዊ ናቸው፣ እርዳታ ያስፈልጋቸዋል። ተው እባክህ፣ አንተ ራስህ እርዳታ ያስፈልጋልሽ። እርዳታ ፊትን አላስከውን ፊትን አሳየን። አላስኩትም። ቦርሳ ውስጥ ነው ይዤው እመጣለሁ። አሳያለሁ በሚመጣው ቀጣይ ስመጣ ይዤው እመጣለሁ። እሺ መቼ? ለማንኛውም መታወቂያ ለማውጣት ነበረ። ይቻላል። ስሙ ማን? ብሩክ። የአደጋ ጊዜ ተጠሪ ማን? አምቡላንስ ነው። ሻበሩዬ አለ አውሪው እንካ ማስረዳ አክስተና ዘመድ ሄሎ አክስቴ ወይ አለው እንዴት ነሽ? ደህና ነኝ አለው። ትምህርት አሪፍ ነው አቦሽ። እሺ አልጠፋምሽ ዘመድ አታስወሪኝማ በእናትሽ። አያቤ እስቲ አውራዎቹ ልጆች እኮ አሉ እንካ ከማተቀበል አጎቴ ነው አውራው። ኧረ አጎት ምን ታውቁ? ሄሎ አጎቴ ወይ አለው ደህና ነኝ። አዎ አደቁው። እሺ አጎቴ አልጠፋም። ኧረ አግዛታለሁ። እሺ በቃ እማ በእናትሽ ለራስሽ የምታወሪው እና ራስሽ አታወሪም እንዴ? እኔ ጋር አትስጪኝ በቃ። አይ ምንም ድምፅሽ አይሰማም። እስኪ ልጁን አውሪው። ኧረ ምን ጊዜ በእናትሽ ማን ነው? እሺ ደግሞ የሞተችው አያት ናት። እነ ቾምቢ አሉ። ቾምቢ የእኔ ጌታ ምንድነው? ምንድነው? ምን ይዘህ መጣህ ደግሞ? አስሞክሪ። ምንድነው ማስሞክር? የጎጃም ቆንጆ ጤፍ ነው። ቆንጆ ጤፍ የተፈጨ ጭራሽ በ5 ያጣላን ነው። ችግር የለውም። ማንንም አያውቅም። በ5 ጭራሽ በ5 ኪሎ ከገባ ሙሉን ግባ። አንድ ነው ማስሞክር። ከገባ አንድ ነው ማስሞክር። በቃ አስሞክር። ሳብሽ የልጆች አስሞክር። ጤፍ ይዘህ ትመጣለህ። ኧረ በስመ አብ ያንተሱስ ዱቄቱ ራሱ የተስካር ነው የመጣው። እሱ የልጆች አምላክ ይገደል። አውጣ ከተተው ፈንድታ እንዳትበቱ ቀጥሎ ጣበቃ የተጋገራለ የተስካር የተጋገራለ ድግስ ያደረገው እንዴ? በጉጉት ሲጠበቅ የነበረው የኑሮ ውድነትና የህዝብ ጨዋታ ሊጀመር ነው። በኑሮ ውድነት በኩል ግብ ጠባቂ ላይ ነጋዴ ይገኛል። ተከላካዮቹ ቴሌ፣ መብራት ኃይልና ውሃና ፍሳሽ አሉ። አማካዮች ነዳጅ፣ ዶላር ምንዛሬ፣ ትራንስፖርትና የቤት ኪራይ ናቸው። አጥቂዎቹ ደግሞ የደም ግፊትና ግብር ሲሆኑ በህዝብ በኩል ያው ህዝብ ብቻውን ነው የሚገኘው። ዳኛው ብር ኳሷን ደሞዝን ይዘው ወደ ሜዳ ገብተዋል። ጨዋታው ተጀመረ። ህዝብ በራሱ ሜዳ ላይ ደሞዝ የተባለችውን ኳስ እየተቀባበሏት ይገኛሉ። የኑሮ ውድነት ተጫዋቾች ደሞዝን ሊቀሟት የተጠጉ ነው። የመሃል ተጫዋቹ ትራንስፖርት ጨዋታው ከመጀመሩ ከህዝብ ላይ ደሞዝን ቀምቶ ለነዳጅ አቀበለ። ነዳጅ ለዶላር ምንዛሬ፣ የዶላር ምንዛሬ ኳሷን ደሞዝን ለቤት ኪራይ አሻገረ። የቤት ኪራይ ወደ ኋላ ለቴሌ ለመብራት ኃይል ለበረኛው ነጋዴ ሰጠው። ነጋዴው ለአጥቂው ደም ግፊት በረጅሙ አሻገረ። ደም ግፊት ኳሷን ወደ ጎል አክርሮ የመታውን ኳስ የህዝብ በረኛ ሊቋቋመው አልቻለም። ጎል ገና በ5ኛው ደቂቃ። በእናታችሁ ጠዋት ሰው ላይ እየደውላችሁ አልተነሳሽም እንዴ? እስካሁን ተኝተሻል? ማአት ይተኛባችሁ። አትደውሉ። 2 ሰዓት ሆኗል፣ 3 ሰዓት ሆኗል። ለምን 9 ሰዓት አይሆንም? ምን አገባችሁ እንዴ? ልክ ፈረስ ጅብ እንደሚጋልብ ሌሊት 10 ሰዓትና 11 ሰዓት እየተነሱ ረብሽ መፍጠር እንዴ? ሮንድ ነው እንዴ የምትዞሩት?
ምን ማለታችሁ ነው? በቃ ይመቻችሁ። እናንተ እኩለ ሌሊት የምትነሱ ከሆነ ግን ሰው ላይ አትደውሉ። በቻላችሁ አቅም ከ5 ሰዓት በፊት አትደውሉ። ሰው ያርፋል። አንደኛዬን ስሞት ነው ማርፈው የምትሏት ነገር አለች ደግሞ። አሁን አላችሁ በህይወት በቀቀን ጧት መነሳት ፍሌክስ የሚያስደርግ ነገር አለ። በቃ እንደቡዳችሁ ምርታማም ዜጋ አይደላችሁ። ኪሳራ ብቻ